አህሊን ሰላም አለይኩም ወረህመቱላሂ ወበረካቱ። አህለን ወሰህለን ሀባይብ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ወደ ኩኑ አሊመና ትምህርት ቤቱ አካባቢ ትዕዛዝ ነበረኝ። እንደምትመለከቱ ፏፊ አርግቼዋለሁ። የው 6 ፍራሽ 18 ትራስ እና 3 በ4 በአንደኛው ስጋጃ። እንግዲህ ያያቱ ጨርቁ እንዴት እንደሚያምር ማሻላ ተባረከለ ገና ሳይፈረሽ እና በእንደዚህ መልኩ 6 ፍራሽ በሰፈሩ አድርሼ በእንደዚህ ፈርሼዋለሁ። ከዛ ስጋጃው ካነጠፍኩኝ በኋላ ምንጣፉ ማረክ 2 ምንጣፎች ናቸው። 2 በ4 ማለት ነው። አያችሁት? ማሻላ ተባረከላ። ያው እንግዲህ ቤቱ ሰፊ ነው። እስከ 8ም ይጨርሳል። ግን እኛ ወሰድነው 6 ነው የወሰድነው። የወሰድኩት 6 ነው እና በእንደዚህ መልኩ ፏፊ አርጌ አንጥፌዋለሁ። አያችሁት እንዴት እንደሚያምር ማሻላ ተባረከላ። ከዛ በኋላ እንግዲህ ትራሶቹ እንደዚህ በእንደዚህ መልኩ ደረደርኩኝ። እንደምትመለከቱት 18 ትራስ፣ 6 ፍራሽ፣ 2 ምንጣፍ የቱርኪው ማለት ነው። 2 በ4 ትላልቁ እና አንድ ስጋጃ ትልቁ ስጋጃ ነበር። ያው በዚህ መልኩ አርጌ በዛው እንትኑ የቤቱን ኮርኒስ ላሳያቸው ብዬ ነው። ማሻላ ቤቱ አዲስ ቀለም ቀብተውት ነው። በጣም ነው የሚያምረው። ከዛ እንደዚህ ካነጠፍኩኝ በኋላ ደግሞ እዚህ ጋር ሲኒ እስከነረከቦቱ ከዛ የሳር ሱፍራም አለው አንድ ላይ እንደምትመለከቱት። ያው እንግዲህ ፏ አርጌለት መጥቻለሁ። እህቴ ያው ደስ እንዲልሽ ተስፋ አረጋለሁ። አደራሽን አድርሻለሁ።